የተአምራት አምላክ ተአምረኛ ደራሲ ታምራት ኃይሌ ተራኪ ዳዊት ወርቁ የዘማሪና መጋቢ ታምራት ኃይሌ የህይወት ምስክርነት ክፍል 6 ጓደኞቼ ጥንቸል ለማደን ወደ ጫካ ባይገቡ ኖሮ በትክክል በዚሁ መኪና ላይ እንሳፈር እንደነበር አረጋገጥንና ጥንቸል ልኮ ከመንገዱ አውጥቶ ያዳነንን አምላክ እግዚአብሔርን እያመሰገንን ጉዟችንን ቀጠልን። ከሁሉም ያስቸገረን ቢኖር በገበያው አጠገብ ጠምቶን ውሃ ስንጠይቅ ቃሪቦ መሳይ ተሰጥቶን በቁሙ ጅው ያደረገው ጓደኛችን ጤናው በመታወኩና በኋላም ባጎቴ ቤት የበላውን ጨምሮ እያስመለሰው ነበር የምንጓዘው። በኋላም የህመሙ መባባስ ምክንያቱ ኃጢአታችንን ወይንም ጠላ መጠጣታችንን ለጓደኞቻችንና ለጌታ ባለመናዘዛችን ነው ተባባልን። ግን ማረፊያ ቦታ እስክንደርስ ድረስ ላለመናዘዝ ወሰንን። ከምሽቱ 5 ሰዓት ሲሆን ቸርችል ጎዳና ባንኮ ዲሮማ መብራቱ አካባቢ ስንደርስ ትልቅ የጸሎት መንፈስ በላያችን ላይ ወረደ። በአዲስ ቋንቋ ጭምር እየጸለይን ቁልቁል ስንገሰግስ ከመንገዱ ማዶው ከአውቶቡስ መቆሚያ መጠለያ ስር የተኛ ጎዳና ዳሪ ብድግ ብሎ በታላቅ ድምጽ እየጮኸ ወደኛ አቅጣጫ ሲሮጥ ቆመን ገስጸን መንፈሱን ከማስወጣት ይልቅ እየገሰጽን ቁልቁል መሮጣችን እስከዛሬ ድረስ ይቆጨኛል። ወይ መጀመሪያውኑ በመንፈስ ቅዱስ ኃይል ተነቃቅተን መንፈሱን ባንቀሰቅሰው ከቀሰቀስነውም ከሰውየው ብናላቅቀው ኖሮ ምን ነበረበት? ድንጋጤውና ሽሽቱ አንዳንዶቹ ላይ ስለጎላ በፈሪው እየተሳቀ ቆይቶም የጉዞ ላይ አምልኮ እንደቀጠለ ብርሃነ ወንጌል ቤተክርስቲያን ቅጥር ግቢ ደረስን። ጥበቃው አባ ሺፌ ሁኑ ጋሽ ረቦ አላስታውስም ብቻ ከፈቱልን። ገባን። 24 ሰዓት የማይዘጋ የጸሎት ክፍል አለ። እዚያ ገብተን ወንበሮችን ገጣጥመን ለመተኛ ስንዘጋጅ እኔና ጓደኛዬ ኃጢአታችንን ተናዘዝን። ተሳቀብንም ተገሰጽንም። ይህ ታሪክ መነሻ ሆኖም ለወደፊቱ ለምስክርነት ስንወጣና በተለያየ አቅጣጫ ስንሰማራ አንድ ቡድን ወይም ግለሰብ ያለ ሌላው አባል ወይንም ቡድን እውቅና ምንም አይነት ነገር እንዳይቀምስ ደንብ ወጣ። በዚህ ተስማምተን እዚያው አደርን። በማግስቱም የሆነውን ሁሉ ለመዘምራን ቡድኑ አባላት መሰከርን። ታዲያ ደጉ ብቻ ሳይሆን ያጋጠመንን ሁሉንም ነበርና ታዘነልንም ተሳቀብንም። ይህ የወንጌል ስርጭት አገልግሎትም ለተወሰነ ጊዜ ቀጠለ። ቡድኑ ጥቂት ሰፋና ደረጀ ደብሩ የሚባል የአየር ወለድ አባል በእክል ምክንያት ጡረታ ይወጣ ኢየሱስ ክርስቶስን አምኖና ተቀብሎ ወደ ቤተክርስቲያኒቱ ተጨመረ። ደረጀ በተፈጥሮም ገር የሆነና የጌታን ፍቅር በተጨባጭ የነካ ወንድም ነበር። የደረጀ ጸጋ አንደኛ ያለውን ማካፈል ሲሆን ሁለተኛው ማበረታታት ነበር። ምንም ከኛ በኋላ ቢሆን ወንጌልን የተቀበለው ትንሽ በእድሜው ከኛ የሚበልጥ በመሆኑና ወታደርም ስለነበረ ዲሲፕሊኑ ኃይለኛ ነበር። የደረጀ ጡረታ ገንዘብ ብትበዛ 85 ብር ብትሆን ነው አንዱ መተዳደሪያችን ሆነች። ደረጀ መቼም ቢሆን ከኪሱ ትንሽ ሳንቲም አያጣምና አጃቢ ብዙ ነው። አንዲት ባለመስመር የምታምር ኮት ነበረችው። ይህችን ኮት ለብሶ ያልሸለለ ቢኖር በእድሜ የገፉ ወይንም ታናናሽ ልጆችና ሴቶች ብቻ ነበሩ ብል ያጋነንኩ አይመስለኝም። የአምልኮ ፕሮግራም ለመምራትም ይሁን ቃል ለማካፈል ተራ የደረሰው ሁሉ የሚያጌጠውና ገበናው የሚሸፈነው በዚሁ የደረጀ ደብሩ ኮት ነበረ። ብዙውን ጊዜ ባዳርም ጭምር ስለምንገናኝ ጠዋት ቀድሞ የተነሳው ተሽቀዳድሞ ይለብሳታል። አለቀ። ጫማው፣ ሱሪው፣ ሸሚዙ ምንድነው አትበሉኝ። ምክንያቱም የደረጀ ደብሩ ኮት ሁሉንም ስለምትሸፍን። በኋላ አበበ ተስፋዬ የሚባል የታወቀ ጉልቤ ወጣት ወደ ጌታ መጣና ተቀላቀለን። አበበ ወንጌል አስመለጠው እንጂ የአባቱን መኪና 4 እግር በድንጋይ ሰቅሎ
ጎማዎቹን አውጥቶ በመሸጥ ለሱሱ ማብረጃ እስከሚያውል ድረስ ሕይወቱ የተበላሸ ነበር። የአበበ መለወጥ በአካባቢው ተደባዳቢ ወጣቶች ላይ ትልቅ ድንጋጤ በመፍጠሩ ብዙዎች ወደ ቤተክርስቲያኒቱ መምጣት ጀምረው ነበር። በቤተክርስቲያን አጋንንት ስናስወጣ በኢየሱስ ክርስቶስ ማን አንተ ራስን ግለጥ፣ ስንት ናችሁ፣ የት ያዛችሁት ወዘተ የተለመደ አጋንንትን የማስወጣት ሂደት እንደሆነ ይታወቃል። አበበም በዚህ መነቃቃት ውስጥ ነበርና ወደ ቤተክርስቲያን የመጣው። ይህንኑ መለማመድ ጀምሮ እህቱቱን ወንድሙ በመኝታ ቤት ሆነው በቅዠት ቢጤ ማቃሰት ሲጀምሩ አበበም በቤተክርስቲያን ሲደረግ ያየውን በመድገም በኢየሱስ ስም ስንት ናችሁ ምንድናችሁ ሲል እህትና ወንድም ስማቸውንና ቁጥራቸውን በትክክል ቢነግሩትም አንተ ውሸታም ማን አንተ እያለ ሲያሯሩጧቸው ማደሩን ተናግሮ የሁልጊዜ መሳቂያችን ነበር። በየቀኑ ከትምህርት ቤት በፊትና በኋላ በጸሎት ቤቱ ይጸልያል። 2 ቁጥር የተሰኘችው የጸሎት ክፍል የ24 ሰዓታት አገልግሎት ትሰጣለች። አንዳንዴ ጢም ብላ ትሞላለች። 2 እና 3 ሰው ግን ጠፍቶ አያውቅም። ፕሮግራሙ መሪ አልባ ነው። ሁሉም ሰው በራሱ ጊዜ ገብቶ ስለሚጸልይና ስለሚወጣ መደበኛ ፕሮግራም አልወጣለትም። በአካባቢው አሉ የተባሉ አጋንንቶች የተመቱት በዚህችው 2 ቁጥር ክፍል ውስጥ ነበር። አጋንንት በማስወጣት የሚበረታው ንጉሴ ገበታ የዛሬው መጋቢ ንጉሴ ነበረ። ሁሉም ማስወጪ ቢሆንም የሱ የጨበጣ ውጊያ አይነት ነበር። አንዳንዱ አጋንንት ያሉጣ ብሎ 2 እና 3 ቀንና ሌሊት ተውሎ ይታደርበታል። አንዳንዶቻችን ደግሞን በቃ ወደ አይምሮውን መልሰው ስንል ንጉሴ በቀላሉ አይቀበልም። የነብር ጭራ ይዞ መልቀቅ የለም እንደሚባለው ንጉሴ በመናፍስቱ ላይ ለኛ ነበር። አንዳንዶቹ አጋንንቶች ዘደኞችም ነበሩ። እየፈሩ ወይንም እየተጠራጠሩ እጅ የሚጭኑትን ይለይና ገባሁበት ሲል በኢየሱስ ስም እያሉ እየተከላከሉ የጸሎት ክፍሏን ለቀው የሚጠፉም ነበሩ። አንዱ ግን ሁላችንንም አርበድብዶን ነበረ። በአጋንንት የተያዘችው ፈርጠም ያለች ወጣት ለብዙ ቀናት አስቸገረችን። የተዳከምንበትን አጋጣሚ መንፈሱ አይቶ ሲያበቃ ልጅቱን ልዩ ኃይል ሞልቶ አስነስቷት እየተገለባበጠች አክሮባት ትሰራ ጀመር። ቀጥሎም ለ2 ሰው እንኳን ለማንሳት የሚከብደውን ጠረጴዛ በጣቷ አንስታ እያዞረች እያንዳንድሽን እንዲኔ ማሽከረክረሽ ስትል ከፊት እየገጸጽንና የዋልዮሽ እየሄድን በሩን በቀስታ ከፍተን ወጣን። ንጉሴ ብቻ ጨክኖ መቆየቱን አስታውሳለሁ። በኋላም ለአጋንንት በመሸነፋችን ተወቅሰን ተመልሰን ገብተን ውጊያውን ቀጠልን። ያው ቆይቶም ቢሆን ልጅቱን የያዛት አጋንንት ለቀቃትና ነፃ ወጣች፣ ተፈታች። ብርሃነ ወንጌል ቤተክርስቲያን በታላቅ መነቃቃት ውስጥ የገባችበት ወቅት ነበረ። ከአጋንንትና ከልዩ ልዩ ህመም በየቀኑ ብዙዎች ተፈውሰው ስለሚሄዱ በአካባቢው ህብረተሰብ ጭምር ምን ብርሃነ ወንጌል ቤተክርስቲያን ትላላችሁ፣ ብርሃነ ወንጌል ሆስፒታል አትሉም ወይ እስከሚባል ድረስ በጥልቀት ሄደ የነበረ የመንፈስ ቅዱስ ሥራ ተገልጦ ነበር። እሁድ ሙሉ ቀን አምልኮ፣ ከሰዓት የወጣቶች፣ ማክሰኞ መደበኛ የመጽሐፍ ቅዱስ ተከታታይ ትምህርት፣ ሐሙስ የምስክርነት ጊዜና አርብ ጾምና ጸሎት ወይንም የፈውሱ ፕሮግራም በአብዛኛው በዚሁ አርብ ጾም ጸሎት ነበር የሚካሄደው። ቅዳሜ አዳር ሁሉም የጋሉ ነበሩ። የሚገርመው ቅዳሜ ሌሊቱን በሙሉ በጸሎት ታድሮ በዚያው መዝሙር ጥናት እንጀምራለን። እሁድ አምልኮ ያው ሙሉ ቀን ይዋልበታል። መዘምራኑ ሕይወታችንም መዝሙሮቹም ሙዚቃውም በልዩ ቅባት የተነካንበት ጊዜ ነበረ። ወንድም ገብረ ሚካኤል ወይንም ገብሬ የቦክስ ጊታር፣ በቂ አኮርዲዮን፣ አልፎ አልፎ ፒያኖ ይጫወታሉ። በላይነህ ልዩ የፒያኖ ተጽጦ ነበረው። በኋላ ብርሃኑ በአኮርዲዮን 2ኛ ሰው ሆነ። ነቢያት ወይንም ነብዩ የሚባል ወጣት ወደ ቤተክርስቲያን መምጣትም ጀመረ። የህይወቱን ለውጥ ሂደት አላስታውስም። ብቻ ልዩ የሙዚቃ ፍቅር ነበረውና ዜማ ለማዳመጥ መዘምራኑን መጠጋት ጀመረ። ነብዩ በቀላሉ ተግባቢና ጠባዩ ለስላሳ በመሆኑ ሁላችንም ወደድነው። በጥናት ቀናችን በማዕከላችን ገብቶ ይቀመጣል። አብሮ ያጠናል። ስንጨርስ ሙዚቃ መሳሪያውን የመዝሙር ደብተሮቹንም እኔ ሰበስባለሁ ይላል። ወዶ ገቦንና ቁጭ። በየሁድም ጠዋት ይህንኑ ያደርጋል።
ጨርሰን መተን ልብስን ቀይርም የመዘምራኑን ልብስ በስነ ስርዓት አንስቶ ሰቅሎ ሁሉንም ቦታ ይዞ ይሄዳል። በዚህ ሂደት ታዲያ ፒያኖውንም አኮርዲዮንም በይበልጥ ግን ጊታሩን እያነሳ ያለ ፈቃድም ቢሆን መነካካት ያዘ። ይህንን ጠባይ ለስላሳ ወዶ ገብ ማን ተቆጥቶ ያሸማቀው? በተለይ የገብሬ ያማሃ ጊታር መተኪያ የሌላት አንዲት ለቤተ ክርስቲያኗ ስለነበረች እንኳን ልትነካ ባይን ሙሉ እንኳን ስትታይ መሪው ገብሬ ይቆጣል። ነብዩ ግዳለው መሰላችሁ? ጥናቱም ይሁን አገልግሎቱ ሲያቆም ይህንን አይነክ ጊታር አንስቶ ትንሽ ለማመድባታል። አረ ይሄ ልጅን ነገረው ይባልና ማን ጨክኖ ያስደንግጠው? ነብዩ ለካስ ታይቶት ኖሯል። በትንሽ ጊዜ ውስጥ ጊታሯን ያነጋግራት ገባ። ገብሬም ሁኔታውን ካየ በኋላ ይለቅለት ጀመር። ያለ ሕግም ቢሆን የመዘምራን ቡድኑም ተሰላፊ ሆነ። ትንሽ ፍራንክ ከቤተ ክርስቲያን ተፈቅዶልንም ሌላ ተጨማሪ ቦክስ ጊታር ገዛን። ገብሬ ግርፍ ሲጫወትልን ነብዩ ሜሎዲዎችን እየለቀመ ያጣፍጥልን ጀመር። በኋላማ ካፒቴን ወጋየሁ የተባለ ቤተ ክርስቲያኒቱ አባልና የኢትዮጵያ አየር መንገድ አብራሪ የኤሌክትሪክ ጊታር ከነ ድምጽ ማኩያ ወይንም አምፕሊፋየር ገዝቶ ይዞልን መጣ። የኤሌክትሮኒክስ የሙዚቃ መሳሪያ በቤተ ክርስቲያን ደረጃ ለመዝሙር አገልግሎት ለመጠቀም ካልተሳሳትኩ ቀዳሚዎቹ የቀድሞ ሙሉ ወንጌል ቤተ ክርስቲያን መዘምራን የመካኒሳ መካነ ኢየሱስና የመሰረተ ክርስቶስ መዘምራን ይመስሉኛል። ከዚህ ደረጃ በመድረሳችን በጣም ደስ አለን። ከምእመናን በኩል ግን በዘመናዊ ሙዚቃ የመዘመሩን ጅማሬ ከጥሞና አምልኮ ያወጣናል በሚል ፍርሃት ቅሬታዎች መሰማታቸው አልቀረም። ለነገሩ ከፒያኖ ወደ አኮርዲዮን፣ በአኮርዲዮን ላይ ደግሞ የቦክስ ጊታር ሲጨመር ብቻ ሁሉ ጊዜ ለውጡ እንዳስደነገጠ ነበር። ይባስ ብሎ ከጥቂት ጊዜ በኋላ 50 አለቃ ስዩም ገብረየስ ኪቦርድ አምጥቶ የመካኒሳ መካነ ኢየሱስ መዘምራን በድራም እና ሲንተሳይዘር ሲዘምሩ ወጣት የተባለውንም ሳይቀር አስደነገጠው። ዛሬ ላይ በእነዚያ ሙዚቃዎች መደነቃችን ራሱ ያስደንቀናል። ለማንኛውም የብርሃን ወንጌል መዘምራን በኤሌክትሪክ ጊታርና በነብዩ የጨዋታ ጥበብ ምክንያት እነማን ናቸው እነዚህ የሚባሉበት ደረጃ ላይ ደረሱ? በቤተ ክርስቲያኒቱ የነበረ ኃይለኛ የጸሎት መንፈስና የመንፈስ ቅዱስ ሥራ ለመዘምራኑ መውጣት ዋናውና አይነተኛው ጉልበት ነበር። ከጥቂት እህቶች በስተቀር የመዘምራኑ አባላት አብዛኛዎቹ መዝሙር ደራሲዎች ሆኑ። ከብዛቱ የተነሳም አንዱን ከሌላው ለመምረጥ የተመረጠውንም አጥንቶ ለሕዝብ ለማቅረብ ጊዜ የሚፈጅ ሆነ። የገሌ ብዙ መዝሙር ሲመረጥ የኔ አንድም አልተመረጠም፣ የገሌ መዝሙር በፍጥነት ይጠናል፣ የኔ ይዘገያል፣ የገሌ መዝሙር ላይ አስተያየት አይሰጥም፣ የኔ ሲሆን ሁሉ ማስተያየት ይሰጣል የሚሉ ቅሬታዎች በዙ። ሌሎች ብዙ አጨቃጫቂ ጉዳዮች ይነሱና አንዳንዴ በውይይት ንትርክ ብለው ይሻላል ቀናል በቃ ብሎ የሚታደርበት ጊዜ ነበረ። ከሁሉ ግን ሆሳና መካነ ኢየሱስ ሄደን ሳለ የተነሳ ለመጋባት ለመዘምራኑ መበተን የመደምደሚያው መጀመሪያ ሆነ። ከዚያ በኋላ ያ ድንቅ የመዘምራን ህብረት የቀድሞውን መሆን ሳይችል ቀርቶ ቀስ በቀስ ስፍራውን ለቀቀ። ወደ መጨረሻው ላይ ደግሞ ሳሪስ ወይንም ነፋስ ስልክ አካባቢ ይገኝ የነበረ የቤተ ክርስቲያኒቱ ቅርንጫፍ ጸሎት ቤት በቀበሌው ሲዘጋና ምዕመናኑም ከእናት አጥቢያቸው ጋር መጥተው ሲቀላቀሉ እዚያ የነበሩ መዘምራንም የዋናው አጥቢያ ለመዘምራን ሆነው ሲያገለግሉ ቆይተው በቤተ ክርስቲያኒቱ መሪዎች ትእዛዝ ከነባሩ መዘምራን ጋር ተቀላቅለው እንዲያገለግሉ ሲደረግ የተፈጠረ ምቾት ማጣትም ተጨምሮበት ብቻ መዘምራኑ ልባቸውን ከአገልግሎቱ እያሸሹ መጡና አገር አቀፉ ስደት የቤተ ክርስቲያኒቱን ደጅ ማንኳኳት ሲጀምር ጭራሹኑ ቡድኑ ተበተነ። በዚህ ሁሉ የፍቅርም የግጭትም የመነቃቃትም የድካምም ሂደት ውስጥ ግርማ ቤካ የእንግሊዘኛ ቃሎችን እየቀላቀለ በኮሮናና ድምፁ ሲቆጣ ያው የወታደር ልጅም ስለሆነ ንጉሴ ገበታ እግዚአብሔርን ፍርድና ተግሳጽ በቃሉ አስደግፎ ሲያፈስብን ከበደ ጎንፋ በለስላሳ ድምፁ ሞቅ ያለውን ውይይት ለማብረድ ሲሞክር ከሁሉም እህቶች በእድሜ በመቅደሟ ምክንያት እንደ እናት የምትቆጥሩ አሙልዬ ኧረ እባካችሁ እናንተ ልጆች ተው ብላ ቆጣ አለች። ትንሽ አስተያየት ከሰጠው በኋላ ወደ ዝምታ የምገባው እኔ ለሂደቱ መቋጫ የሚሆኑ ጥቂት ቃሎችን ወርወር ለማድረግ ቀዳዳ የሚጠብቀው መሪው ገብረ ሚካኤል ወይንም ገብሬ አስተያየት ለመስጠት ትንሽ ድፍረት ስለሚያንሳቸው እርስ በርሳቸው በሽክሽክታ ተነጋግረው የሚሳሳቁት ውዴና ወርቅዬ
በጉዳዩ አለመደሰቷን በፊቷ ገጽታ ስታሳይ ቆይታ ንግግሩ ሲራዘም እናቷን ጧሪና አስተማሚም ስለነበረች ጥላውን ልቅ የምትለው ገነት ተሰማ እነ ብርሃኑና በላይነን የመሳሰሉ ወንድሞች ያሉት ሁሉ ጊዜ ልክ ነው ማለት የሚቀናቸውና ምክንያት ሲጠየቁ ግን የሚሉትን በማጣት በሳቅ ሲመልሱት የቤቱን ኩርፊያ ወደ ፈገግታ የሚቀይሩትና እጅ ለእጅ ተያይዘው መሄድ የሚወዱት ገነትና ሰብለ ትንሽ ተናግሮ እንባው ቶሎ የሚመጣበት ክብሩ አለሙ አስቂኝ ነገር አምጥቶ እሱ ራሱ በመሳቅ ቀዳሚ የሚሆነው በቀለ ነገሮች መራዘማቸውንና መቆሚያቸውን ሩቅ ሲመስለው በንግግሩ መሃል ከፊት ለፊት ያለውን ትልቁን ፒያኖ በማጮህ ከገብሬ በኋላ መሪነቱን የተረከበውን ንጉሴን ይበልጥ የሚያስቆጣውና ጥቅስ የሚያስመዝዘው በላይነህ ከነበረው የጽድቅ ጥማት የተነሳ መንፈሳዊ ያልሆነውንም ጭምር መንፈሳዊ በማድረግ የሚማረረው መለሰ አቤት የሁሉም ባህሪ ያስገርማል። እግዚአብሔር ሰውን ሁሉ በአንድ አሻራ ቢፈጥረው ኖሮ እንዴት ፍጥረት ውብና ጣዕም አልባ ይሆን ነበር። በመዘምራኑ ትንቢታዊ መዝሙሮች የዚያ ዘመን ትውልድ ይደነቅ ነበር። መንጋጋት ተለምዶ የህብረት ክርስትና ምን ይውጠን ይሆን ስንቆም ለየብቻ የሐዋርያትን ኃይል እኛም እንሻለን አለዚያ ይህን ዘመን እንዴት እንዘልቃለን ብለን በዘመርንበት ከሰዓት በኋላ በቤተ ክርስቲያኒቱ ቅጥር ግቢ የደርግ ሰራዊት ሰብሮ ገብቶ የጥይት ሩምታውን ሲለቀውና ስደት እግሩን ማስገባቱ እንደሆነ ሲያዩ ብዙ በሳል ምእመናን እግዚአብሔር እኮ ንቁ ብሎን ነበር እኛ አላስተዋልንም እንጂ ይሉ ነበር። መጓዜን አይቶ ወደ ጽዮን ይከተለኛል ፈርዖን አንተ ወየው ተመልከተው በኤርትራ ባህር ድፈነው የኤልያስ አምላክ ወዴት ነህ ያዕቆብ አምላክ ወዴት ነህ አንተኝ ተመልከተኝ ባህሩን ከፍላ አሻግረኝ የፊቱን ማዕበልና ከኋላ በመገስገስ ላይ የነበረውን ጉድ አይተው አምላክን የተማጠኑበት ነበረ። ብዙ ልንመሰክር ባያመቸን ጊዜው የጠላት ድንፋታ ቢበዛ ፉከራው የእግዚአብሔርን ፍቅር ልንሰውር አንሻም ኢየሱስ ያድናል ማለትን አንተውም ያድናል በእርግጥም ያድናል በዓይናችን አይተናል። የመጣ ይምጣ ብለው ለመድረክ ካበቋቸው ዝማሬዎች አንዱ ነበር። ጭራሽ ባስ ብለውም ሰዎች እንዳሻቸው ቢናገሩ በእምነታችን ላይ ቢያስወሩ እኛ እናውቀዋለን እምነት በልብ ነው ግራም ነፈሰ ቀኝ ኢየሱስ ጌታ ነው ሲሉ የልባቸውን ዘመሩ። ይህ እንግዲህ ቀድሞውኑ የተቆጣን ነበር አፍንጫውን ለመንካት እንደመቃጣት ያህል ነበር። በኋላም ያው በእግዚአብሔር ዘንድ በተወሰነው ጊዜና ሁኔታ አይቀሬው ስደት ነጋሪቱን እየጎሰመ ቀደም ተከተሉን ለጊዜው ባላስታውስም ይህችኑ ብርሃነ ወንጌልን ጨምሮ አብዛኛዎቹን ቤተክርስቲያናት ወደ ህቡ ወይንም የቤት ለቤት አገልግሎት ውስጥ አስገባቸው። ብርሃነ ወንጌል ስትዘጋ የብርሃነ ወንጌል ቤተክርስቲያን ህንጻ መዘጋት ጉዳይ ግን ቢያንስ ሂደቱን በማፋጠን በኩል የበኩሉን ሚና የተጫወተውን ጉዳይ ያለመጥቀስ ከታሪክ ላይ መቀነስ ስለሚሆንብኝ ጠቅሼው ልለፍ። ብዙ ቅዱሳንም በሀገር ውስጥም ሆነ በውጭ ሆነው ስለ ጉዳዩ የሰሙት በተዛባ መልኩ ሲሆን ስለ ጉዳዩ ጥልቀት ያለው መረጃ ያላቸው አይመስለኝም። የተነሳሁትም የህይወት ምስክርነቴን ለመተረክ እንጂ የቤተክርስቲያንን ታሪክ ለመጻፍ ባለመሆኑ ዝርዝር ውስጥ ከመግባት ቆጠባለሁ። ቤተክርስቲያኒቱ ቀደም ሲል እንዳነሳሁት በፍቅር የተያዘች ለወንጌል ስርጭት የምትተጋ በጸሎት የበረታች በዝማሬና አምልኮም የምትነቃቃና በቃሉም ትምህርት ላይ የምትታነጽ ነበረች። ሚስዮናውያኑ ከኋላ ሆነው የሚገፉትና የሚደግፉት ክፍል እንዳለ ቢነገርም ቀደም ሲል በጊዜው ህንጻውንም አገልግሎቱንና አመራሩንም ለኢትዮጵያውያኑ በመልቀቃቸውና በጽፈት ቤታቸውና በልማት ስራዎቻቸው ላይ ብቻ በመገደባቸው የቤተክርስቲያኒቱ አመራርም በመጋቢውና ዲያቆናቱ ቅንጅት ወይንም በባፕቲስት የመጋቢና ዲያቆናት አመራር ነው የሚታወቀው በጥሩ ሁኔታ ይካሄድም ነበር። ቀድሞውኑ ጸሎት ቤታቸው ከተዘጋባቸው የሙሉ ወንጌል ቤተክርስቲያን አባላትም
የኖሩ እናቶች እነ ወይዘሮ ኢትዮጵያ፣ እነ እትዬ ብርቱካን፣ ከወንድሞችም እነ ወንድም ንጉሴ በቀለና ሌሎችም ሙሉ ሕይወታቸውንና ቤቶቻቸውን ሰጥተው የሚያገለግሉበትና የሚገለገሉባት የቤተሰብ ቤት ነበረች። መጋቢዋ ወንድም በየነ ደገፉ ጋሽ በዩ ለትልቁም ለትንሹም አባት ነበረ። ጥሩ ወንጌል አስተማሪ፣ መካሪና ተቆጪ ነበረ። እያንዳንዱን ምእመን በስሙና በአድራሻ የሚያውቅ አገልጋይም ነበር። ጋሽ በዩ ባለቤቱ ቴቱ ጭምር ቸሮች ናቸው። የጋሽ በየነን ሳንቲምና የቴቴን እንጀራ ያልቀመሰና አይኔ ነው የማይል በተለይ ከወጣቶች ማንም አልነበረም ለማለት እደፍራለሁ። ጋሽ በዩ ሁሉንም ሰው በተለይ ወጣቶችን ልጆቹ አድርጎ ስለሚቆጥር ሲጫወትም ይሁን ሲቆጣ ከልክ ያልፍ ነበር። ይቅርታ ሲጠይቅም እንባው ይቀድማል። ቤተክርስቲያኒቱንም እንደራሱ ቤት አድርጎ ስለሚያያት ቀኗ አልበቃ ብሎት አንዳንዱን ሌሊት ቢሮ ያድር ነበር። የጅማ መጽሐፍ ቅዱስ ኢንስቲትዩት ወይንም GBI ምሩቅ የሆነው መጋቢ በየነ የሐዋርያት ሥራ፣ የቆሮንቶስና የሮሜ መልእክቶችንና ሌሎችንም ቅዱሳት መጽሐፍት ተንትኖና በምሳሌዎቹ በተለይ በራሱ ገጠመኞች እያዋዛ ሲያስተምር የተቀመጥንበትን ሰዓት እርዝመቱን አናስታውስም ነበር። በተለይ ለተማሪዎች የነበረው ፍቅርና ሸክም ልዩ ነበር። በሳሪስ የተተከለችው ቅርንጫፍም በአካባቢው ከሚገኙ ትምህርት ቤቶች ክርስቲያን ተማሪዎችን ሰብስቦ በቃሉ ለማሳደግና በየትምህርት ቤቶቹ እንዲያገለግሉ ለማበረታታት ብሎ በ15 ይሁን በ25 ብር የተከራያትና ራሱ ከኪሱ ይከፍል እንደነበር ሲናገር አስታውሳለሁ። ይህችው ቅርንጫፍ አድጋ ማጥቢያ ለመሆን ደረሰች። በተማሪነት ሊሰበሰቡባት የነበሩ ወገኖችም ብዙዎቹ ወደ መሪነት አደጉ። በኋላ ጸሎት ቤቲቱ ስትዘጋና ምእመናኑ ከእናት ቤተክርስቲያናቸው ሲቀላቀሉም እዚያ የነበሩ መሪዎች ከእናት ቤተክርስቲያኗ መሪዎች ጋር፣ መዘምራንም የትልቋ ቤተክርስቲያን ለመዘምራን ሆኑና ትልቋ ቤተክርስቲያን ሰፋ አለች። ጥቂት ቆይቶም በመጋቢውና አብሮት በሚያገለግሉ መሪዎች መካከል ተፈጠረ የተባለው ግጭት እየጠነከረ ሄደና የቤተክርስቲያኒቱን ታሪክ ወደ ሌላ አቅጣጫ እየቀየረው እንደሆነ ታወቀ። ያ በፍቅር እርስ በርሱ የተያዘና በጸሎት የሚተጋ ምእመን በልዩ አባላት ስብሰባ ላይ የቀረበለት ዘገባና በመሪዎቹ የተደረሰበት ውሳኔ አንገት አስደፋውና እንባም አራጨው። እርምጃዎቹ እየገፉ መጡና መጋቢው ከቤተክርስቲያኒቱ መወገዱና ቤተክርስቲያኒቱን እንደማይወክል የሚገልጥ ደብዳቤ ለአብያተ ክርስቲያናት ሁሉ ተበተነ። ከመጥምቃዊት ወንጌላዊት ማህበር መሪነቱ እንደተወገደም ተነገረ። የሚወሰዱት እርምጃዎች በጣም ኃይለኞችና ፈጣኖችም ነበሩ። እንደ አባት ባሳደገው ወጣትና እንደርኛ በመራው መንጋቢት ብቻ ሁሉም ነገር ከባድ ነበር። ቤተክርስቲያን የመሩም ወንጌል የሰበከም ያው ሰዎች ናቸውና የሚሸከሙት አቅማቸው የቻለውን ያህል ብቻ ነው። እንዲህ ያለ ነው እንግዲህ ወደ አሳዛኙ ታሪክ የተደረሰው። ከፍተኛ 4 ቀበሌ 28 ከዚህ ቀደም ሲል ከአንድም ሁለቴ የጸሎት ቤቲቱን ለመውረስ ያልተሳኩ ሙከራዎችን አድርጎ ነበረ። አንድ እሑድ ግን በአምልኮ መሃል የወታደር የፖሊስና ሚሊሻ ሰራዊት ግቢውን ሞላው። ጉባኤውን እንዲበተን ከማዛቸውን በላይ መጋቢውን ጋሽ በየነን ጨምሮ መሪዎቹን በሙሉ በግቢው አስፋልት ላይ በሆዳቸው አስተኝተው ያሰቃዩበትን ቀን አረሳውም። ይህ ሁሉ የሚሆነው እርግጥ ነው የእምነት ጥላቻና እግዚአብሔር የለሽነቱ ያለ ቢሆንም ድብቁ ረሃብ ያችን የጸሎት ቤት ህንጻና ግቢ መውረስ ነበር። አሁን ግን ያለ ትግል በነጻ ማረንጻ የሚረከቡበት የልዩ ሲሳይ ጊዜ መጣላቸው። የተፈጠረው አለመግባባት ውጥረቱ እየጨመረ ሄዶ መጋቢው ባለመግባባት ምክንያት አገልግሎታችንን መቀጠል ስላልቻለን ችግራችንን እስክንፈታ ድረስ አገልግሎታችንን እናቋርጥ ነውና የጸጥታ ችግር ቢከሰት ሕግ እንድታስከብሩልን የሚል ቃል ካፉ ከማውጣቱ ቀድሞውኑ ጥግ ላይ መጥቶ ቆሞ የነበረው ቀበሌ ሰተት ብሎ በመግባት ታሽጓል በሚል ጽሑፍ ላይ የቀበሌው ማህተም ያረፈበት ወረቀት በራሱ በቀበሌው ሊቀመንበር በጸሎት ቤቱ በሮች ላይ ተለጠፈ። በሁኔታው ግራ የተጋቡ ምእመናንም በግቢው ውስጥ በየስፍራው ቆመው በሐዘን የሚሆነውን ይከታተሉ ነበር። ያስደንጋጭ ዜናም ወደ አብያተ ክርስቲያናት መሪዎች በመድረሱ በማግስቱ ዕለት ከሰዓት በኋላ ወንጌላዊ መስፍን ተስፋዬ፣ አቶ ተስፋ ጽዮን ደለለው ዛሬ ዶክተር፣ አቶ ብርሃኑ ደረሰና ሌሎች የረሷቸው ከፍተኛ የአብያተ ክርስቲያናት መሪዎች በአንድነት ሆነው መጡ። መጋቢውን ለብቻ ወስደው ገሰጹት። በሌላ በኩል ያሉትንም ወገኖች እንደዚሁ አንዳንድ ማሳሰቢያዎች የሰጧቸው ይመስለኛል።
በዚህ ጊዜ የመጡት የወንጌላውያን ቤተክርስቲያን መሪዎች ቀደም ሲል በተሰራጨው የእገዳ ደብዳቤ ወቅት ፈጥነው መጥተው ቢሆኑ ኖሮ የተለየ ታሪክ ይመዘገብ ነበር ይሆናል። ዳሩ ግን ሁሉም ነገር ከቁጥጥር ውጭ ወጣ። የሆነ ሆኖ ከዚህ አብያተ ክርስቲያናት መሪው ጣልቃ መግባት በኋላ ወዲያውኑ መጋቢ በየነ ወደ ጸሎት ቤቱ ግቢ በመግባት ታሽጓል የሚለውን ወረቀት ከየመዝጊያዎቹ ላይ አንስቶ ገብታችሁ አገልግሎታችሁን ቀጥሉ በማለት ወደ ቤቱ ሄደ። ይኸው ነገር ወደ ቀበሌው ይደርስና እንዴት የመንግስት ማህተም ያረፈበትን ወረቀት ያለ መንግስት ወይንም ያለ ቀበሌው ፈቃድ ብቻውን በስልጣኑ ያነሳል በሚል የጸሎት ቤቱን በሮች በሌላ ማህተም መልሰው አሸጉ። ይኸው እስከ ዛሬም ድረስ ጸሎት ቤቱ ላልተሰራለት ዓላማ እንደዋለ ይገኛል። ከዚህ ጊዜ በኋላ የመጋቢ በየነ ሕይወት በምን ውስጥ አለፈ? አሁን መጋቢ በየነ ጋሽ በዩ የት ነው? እንዴትስ ነው? በታሪክ መጨረሻ ላይ ማነሳ ይሆናል። ካልሆነም ወይ በራሱ አሊያም በሌላ ሰው ይነሳ ይሆናል። በወቅቱ ለተፈጠረው ችግር ሰበቡ ማንም ይሆን ምን ጉዳዩ የአካልና የቤተሰብ ጉዳይ ነውና መጋቢውም የተቀሩ መሪዎችም የሆኑ አገልጋዮችና ምዕመናን ሁሉም ተጎድተዋል። በጊዜው ያተረፈው ሰይጣን ብቻ ነው። ለማንኛውም ግን በዚህ አሳዛኝ ታሪክ ወቅት የነበርን ሁላችን ተሰብስበን በንስሐ መውደቅ ከመናፍቃቸው ጉዳዮች አንዱ ነው። ኃጢአት እስካልተናዘዙት ድረስ አያረጅምና ቤተክርስቲያንም ከዚህ ሁኔታ በኋላ ጉልበቷ በኃይል ስለተመታ ቀጥሎ ባለፈው የስደት ወይንም የቤተክርስቲያን ህንጻዎች መዘጋት ዘመን እንደ ሌሎቹ አብያተ ክርስቲያናት መስፋት ቀላል አልሆነላትም። ግን ደግሞ አልጠፋችም፣ ልትጠፋም አትችልም። ቤተክርስቲያን የራሱ የክርስቶስ ናትና። ወደ ራሴ ታሪክ ልመለስና ቀደም ሲል በዝርዝር በገለጥኩት የመዘምራን ህብረት ውስጥ እያገለገልኩ በመጽሐፍ ቅዱስ ጥናት ማቴሪያል አዘጋጅ ቡድን፣ ሮሃማ በተሰኘ መጽሔት አዘጋጅ ቡድን፣ በምስክርነት ቡድን፣ በጉብኝት የአምልኮ ክፍለ ጊዜዎችን በመምራት አገለግል ነበር። የምዕመናን ቤት የጠፋው ሁሉ እሱን ጠይቆት እስኪባል ድረስ የቅዱሳንን ቤት አውቅ ነበር። እነዚህ ዓመታት ከጠቅላላው የእግዚአብሔር ቤት ቆይታ አንጻር ቁጥራቸው አነስተኛ ቢሆንም በእኔ ህይወት ግን ደማቁን ምዕራፍ የያዙ ናቸው። ለመዘምራኑ መዝሙር ከሚያቀርቡት አባላት አንዱ በመሆኔ አዘውትሬ መዝሙር አመጣ ነበር። በኋላም የሌሎችንም መዝሙሮች ተቀብሎ አጥንቶ መዘምራኑን እንዲያስጠና ከተመደበው ቡድን ውስጥ ተቆጠርኩ። ለመዘምራኑ መታወቅና ለእግዚአብሔር ቤት በረከት ከሆኑት ዝማሬዎች መካከል ውለታ ብዙ አንተ የሰራዊት ጌታ፣ ምንስ ልክፈል እኔ ስላንተ ውለታ፣ አዝማቹ የበቀለና የግርማ ቤካ ቁጥሮቹ ወይንም ስታንዛዎቹ ግን ሙሉ በሙሉ የግርማ ሆኖ በአጋጣሚው ግርማ ለጥቂት ጊዜ እስር ቤት ገብቶ ነበርና ከዚህ ሁኔታ ጋር አያይዞ ነበር የዘመረውና ተወዳጅ መዝሙርም ሆነ። ሌላውም ደግሞ ለውጠኝ 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 ጌታዬ፣ አንተን እንድትመስል አድርጋት ኢየሱስ ሆይ ሕይወቴን። የአዝማቹ ቃልና ዜማው የበቀለ ሲሆን በቄ ከቃል ድርሰት ይልቅ ዜማ ማውጣት ነበርና ተሰጥቶ ቁጥሩን ጻፍለት አለኝ። ጻፍኩለት። አጥንተንም ዘመር ነው። እስከዛሬም እንደ ትኩስ ዝማሬዎች ከሚዘምሩት አንዱ ነው። አሜን ክበር። ጸሎታችን ተሰምቷል። ጠላት ቅስሙ ተሰብሯል። በአዲስ ኃይል በፍቅር ጉዞ ጀምረናል። የተረፈ አሰፋ መዝሙር ነበር። መዘምራኑ አንድ አይነት መንገጫገጭ ውስጥ ነበርንና ከዚያ ስንወጣ ያመጣልን መዝሙር ነበር። ምን ነው በዚሁ በቆምን ኖሮ። ግን ያመጣችልን ደግሞ ሳበኝ ከኋላ ለሩጥ ከኋላ ለሩጥ ጉዞ ረጅም ቢሆን ተስፋ እንዳልቆርጥ የሚለውን መዝሙር በራሷ ድምጽ ብትዘምረው የበለጠ ያምራል ብለን ወሰንና የሶሎ መዝሙሯ ሆነ። በካሴቱ ላይ ከሚሰማው ይልቅ በጉባኤ ስትዘምረው እንባንባ ያሳይ ነበር። ስራኝ እንደገና በፊቴም አልቆም ሰባራ ነኝና ሲል ነብዩ የዘመረው መዝሙር የሰማውን ሁሉ ልብ የነካ የንስሐ መዝሙር ነበረ። ካልተሳሳትኩ ግጥሙ የፍቃዱ ታደሰ፣ የዛሬው መጋቢ ዶክተር፣ ዜማው ግን የራሱ የነብዩ ነበር። ቀደም ሲል የጠቀስኩት የኤልያስ አምላክ ወዴት ነህ፣ የያዕቆብ አምላክ ወዴት ነህ፣ ዛሬ መሄኝ ተመልከተኝ፣ ባህሩን ከፍለህ አሻግረኝ የሚለው ግጥሙም ዜማውም የንጉሴ ገበታ ዛሬ መጋቢ ነበረ። ንጉሴ ከማናችንም ይልቅ በቃሉ ዕውቀትና በጸሎት ሕይወት ይበረታ ነበር። ከአንድም ሰውም ጋር ሲነጋገር በጉባኤ መካከል እንደሚሰብክ ነው ከፍ ባለ ድምጽ የሚናገረው።
ኋላ ላይ የውርስ ስብከት ፕሮግራም ሁሉ ይሰጠው ጀመር። ንጉሴ መድረክ ላይ ሲወጣ ታች ከኛ ጋር ሳለ ከሚታወቅ ማንነቱ ፈጽሞ ይወጣና በእግዚአብሔር ጸጋ እንዳንበሳ ያገሳል። ከመጋቢው ስር ወንጌላዊ ሆነ። በኋላም በካዛንቺስ የሕይወት ብርሃን ቤተክርስቲያን ግቢ የ3 ወር ይመስለኛል የሚሰጠውን የመጽሐፍ ቅዱስ ስልጠና ከሌላ ወንድማችን አዲስ አሰፋ ጋር እንዲካፈሉ ተልከው ኮርሱን ካጠናቀቁ በኋላ አዲስ አሰፋን በወንጌላዊነት ተጨመረ። እንደገና ፍቃዱ በላይ የሚባል ሌላ አገልጋይ መጥቶ በወንጌላዊነት ተጨመረ። ቀጥሎም ለጥቂት ጊዜ የኃይሌ ገብሬ ወንድም ተስፋዬ ገብሬ ከመታራ መጥቶ በወንጌላዊነት ተሰማራ። ሌላውን ታሪክ ገታል አድርገውና ወደ ዝማሬው ልመለስ። ከህብረ ዝማሬ ወደ ሶሎ ዘማሪነት ከህብረ ዜማ ወደ ሶሎ ዘማሪነት ለመዘምራኑ ለመጀመሪያ ጊዜ በበቄ ዜማ አስተካካይነት ያመጣሁት መዝሙር ኢየሱስ የኔ ጌታ የነፍሴ አምባ መከታ የኔ ደስታ የኔ አለኝታ ጠብቀኝ እንዳልረታ የሚል ነበር። የግጥሙ መድፊያ ታታታታ ቢሆንም ዘመኑ ደግ ነውና አልጎረበጣቸውም። ዜማውን ሳስጠናቸው ግን መዘምራኑ ይህ ልጅ ሳይሉ አልቀሩም። ድምጼ የተሳለና ስርዓት የያዘ ባይሆን ከሌሎች ዝማሬዎች በኋላ ያችን ቀን እናፍቃታለሁ ከጌታ ከኢየሱስ ጋር አብሬ እንደምኖር ተስፋ አደርጋለሁ የሚል መዝሙር እንደ ልማዴ ሳስጠና የቁጥሩ ዜማ ለህብረት ትንሽ አስቸጋሪ ሆነና ራሱ ለምን አይዘምረውም ተባለ። ድምጼን ለብቻዬ በጉባኤ ፊት ማሰማት ከመፍራቴ የተነሳ እምቢ ብልም አበረታቱኝና መዝሙሩ በግማሽ ሶሎነት እንዲቀርብ አደረጉ። የመጀመሪያ ጭንቀቴ ለብቻዬ መስባኩ ጋር ቆሜ መታየት፣ ቀጥሎ ጭንቀቴ እነሱ አዝማቹን ሲያዜሙ ከትንሹ መሸጋገሪያ ሙዚቃ በኋላ ለመጀመሪያ ጊዜ ድምጼን ለጉባኤው ማሰማት ነበር። የሰውነቴ መንዘፍዘፍና በላብ መጠመቄን ዛሬም ድረስ አልረሳውም። ለማንኛውም ምስባኩን በሁለቱም እጆች አጥብቄ ይዤ እስታንዛዎቹን አዜምኩ። ጥሩ ነው በርታ የሚል ከመዘምራኑም ከምእመናኑም ሰማሁ። ሶሎ ዘማሪ ይሆናለሁ ብዬ ግን አላሰብኩም ነበር። ደግሞ ሌላ ጊዜ ጌታ ሆይ አካሄዴ ላንተ አመቺ ነው ወይ የሚል መዝሙር አመጣሁና አጥኑልኝ ብል ገና ከመጀመሪያው ይሄማ ቃሉም ዜማውም ባንተ ቢሆን ነው ትርጉሙ የሚኖረው፣ ሙሉ በሙሉ አንተው ዘምረው ተባልኩ። ከመዘምራኑ ጋር ሌሎች መዝሙሮችን ካቀረብን በኋላ በቀደም ተከተሉ መሰረት ልዘምር ቆምኩ። ፍርሃቴ እንዳለ ቢሆንም ከቀድሞው ትንሽ ተሻሽሏል። ይህንን የንስሐ መዝሙር ስዘምር ጉባኤውን ጌታ እንደዳሰሰም ይሰማኝ ነበር። ከሁሉም ግን አንድ በቅርቡ ከጦር ሜዳ የተመለሰ ጡረተኛ መቶ አለቃ አይኔን ገልጬ ሳይ ሲያለቅስ ተመለከትኩት። ይህ ትልቅ ሰው ልቡ ከተነካ እንግዲህ የአገልግሎት ፍሬ ያለው ማለት ነው አልኩ። ጉባኤው አብቅቶ ወደ ልብስ መለወጫ ክፍላችን ስንገባ ይሄው የመቶ አለቃ ሰውዬ ቆሞ ይጠብቀኝ ኖሮ ለብቻዬ ገለል አድርጎ በዝማሬው ጌታ ለልቡ እንደተናገረውና ስለ ሕይወቱም ሁኔታ እንደተጸጸተ በመንገር ሌላም ጊዜ እንድዘምር አበረታታኝ። በሶሎ መዝሙር የማገልገሌ ነገር ለእኔም ለሕዝበ ክርስቲያኑም እየተገለጠ መጣ ማለት ነው። ከሁሉ በላይ ግን ታደሰ የሚባልና የሁለተኛ ደረጃ ተማሪዎች ህብረት መሪ የነበረ ወንድም እግዚአብሔር ያመለከተው ነገር ነበር መሰለኝ ፈጽሞ አለቃለኝ። ባገኘኝ ቁጥር ዘምር ይለኛል።
የተማሪዎች ህብረት ስብሰባ በሚደረግበት ሁሉ በትንሽም በትልቅም ጉባኤ ወስዶ ያቆመኛል። ጉዳዩዋ እየሰፋች ሄደችናም ከመዘምራን ቡድኑ ጋር ታራርቀኝ ጀመር። በጊዜው መረዳታችን የሚመዘን አንድ ከባድ ውሳኔም ተላለፈብኝ፣ እንዲህ የሚል ማንም ሰው በተለይ በቅዳሜና በእሁድ መዘምራኑ አገልግሎት ቢኖራቸውም ባይኖራቸውም ተለይቶ ብቻውን እንዳያገለግል፣ በሌሎች ቀኖችም የሚያገለግል ከሆነ መዘምራኑ ከሚዘምሯቸው ዝማሬዎች አንዱንም እንዳይዘምር የሚል ደንብ ወጣ። ይህንን ደንብ የጣሰም እንዲና እንዲያ ባለ ሁኔታ ይታረማል የሚል ውሳኔ ተደነገገ። ይህንን ውሳኔ ሁሉም እንዲቀበለው ለማድረግ የውጭ አገልጋይ የተጋበዘበት ልዩ ፕሮግራም ተደረገ። ወንጌላዊውም ይህንን ውሳኔ የሚመስል አገልግሎታችንን እንድናከብር የሚያሳስብ መልእክት አቀረበ። ውሳኔውም ተነበበ፣ ሁሉም እንዲቀበለው ተጠየቀ። እኔ ግን በውስጤ ይህ ነገር ከዚህ ከምወደው የህብረት አገልግሎት ሊለየኝ የመጣ አዋጅ ነው አልኩ። ቅርም አለኝ። ሌላ ቢቀር መዘምራን የዘመሩትን መዝሙር ማንም እንዳይዘምር እንዴት ይባላል? መዝሙር ለቤተ ክርስቲያን ጥቅም የተሰጠ የጌታ ንብረት አይደለም እንዴ? በማለት ካፌ ባላወጣውም ቅሬታ ግን አደረብኝ። ከዚህ ጊዜ በኋላ ልቤ በህብረቱ ላይ እየሸሸ መጣ። በእነዚያ አነስተኛ ጉባኤዎች የማገለግለው ለመዘምራኑ ቡድን ሙዚቃ የሚጫወቱ ጓደኞች እያጀቡ ነበርና ሲለዩኝ የባሰውን ተጎዳሁ። በኋላም በግልጽ ተስፋ የሚያስቆርጡ ቃሎችን መስማት ጀመርኩ። ቢሆንም ቀደም ሲልም የመዘምራኑን ቦክስ ጊታር አልፎ አልፎ ነካካ ነበርና ጊታሩን ባገኝ እኮ ራሴውን ለማመደው ነበር አልኩና ጸሎትም ባይሆን መሻቴን ግን ለራሴው ተናገርኩ። ልብ በሉ፣ ታድሳ አልለቀቀኝም። የሁሉ ተቃውሞ እያለብኝ ዘምር ይለኛል። ሙዚቃ የሚጫወትልኝ ሰው የለኝም ስለውም በድምጽም ቢሆን ዘምር ይለኛል። በኋላ ሳስተውለው ታደሰ የእግዚአብሔር መልእክተኛ ነበር ለኔ። በርናባስ ለጳውሎስ፣ ጳውሎስም ለጢሞቴዎስ እንደነበረው አይነት ነበር የተጫወተው ሚና። ማንም ታናሽነትን አይናቀው የሚል። አንድ ቀን ግን በዚህችው ቤተክርስቲያን የዓርብ የጾም ጸሎት ስብሰባ ላይ ዘምር ተብዬ ስዘምር በግልጽ ተቃውሟቸውን ገለጹ። የትም እንደማልደርስ የሚናገሩ ቃሎችም ጆሮዬ ተሰማ። ለምን አይቀርብኝም ወደ ማለት ደረስኩ። መንፈስ ቅዱስ ግን አልለቀቀኝም። ታደሰና ሌሎች ወገኖችም እንደዚሁ። የምዘምራቸው መዝሙሮችም ግጥማቸውም የሆኑ ዜማቸው በእርግጥም በመንፈስ ካልተሰሙ የሚጥም አይነት አልነበሩምና የታምራት ወልባን መዝሙሮች ስለምወዳቸው በራሴ ዝማሬዎች ምትክ መዘመር ጀመርኩ። ለምን የራስን አዘምርም የሚል ግሳጼ ደረሰብኝ። ከማን መሰላችሁ? ከዚሁ ከታደሰ። ታዲያ አልለቀቀኝም። በየዘመኑና በየቦታው ብዙ እልፍ ታደሰዎች ቢኖሩ እልፍ ጊዜ እልፍ ታምራቶችና እልፍ መዝሙሮችም ይወጡልን ነበር። የወጡም ባልጠፉብን ነበር። በ1969 ዓመተ ምህረት ክረምት የዩኒቨርሲቲ ወንጌላውያን ተማሪዎችና ምሩቃን ህብረት የአሁኑ ኢቫሱ ከሁሉም ክፍላት ሀገራት ለተውጣጡ የሁለተኛ ደረጃ ተማሪዎች ያዘጋጀው ትልቅ ኮንፈረንስ በአዲስ አበባ መካነ ኢየሱስ አጠገብ በሚገኘው የቀድሞ ሆስቴል አሁን የሉተራን ተራድኦ ጽሕፈት ቤት የሆነ ይመስለኛል አዳራሽ ይዘጋጅና ታደሰ እንደተለመደው ትዘምራለህ ይለኛል። የጉባኤውን ስፋት ሲነግረኝ ያ መንቀጥቀጥ መጣብኝ። ታደሰም አይዞህ አለኝ። በእንደዚህ አይነት ትልቅ ጉባኤ ያለ ሙዚቃ መሳሪያ እንዴት አገለግላለሁ ስለው እኔ ሙዚቃ ተጫዋቾቹን አናግራቸዋለሁ አለኝ። በኋላ እኔው ራሴ አንደኛውን ጠየቅኩት በማቅማማት መልክ እሺ አለኝ። በኮንፈረንሱ ቀን ሁለት ትልልቅ ችግሮች ተጋረጡብኝ። አንደኛው በሆስቴል አዳራሽ ይደረጋል የተባለው የተማሪዎች ኮንፈረንስ በአዲስ አበባ መካነ ኢየሱስ ከሚደረግ ሌላ የወጣቶች ኮንፈረንስ ጋር ተቀላቅሎ በቤተ ክርስቲያኑ አዳራሽና ቅጥር ግቢ እንዲደረግ ተወስኖ ኖሮ በብዙዎች ዘንድ የታወቀው የአዲስ አበባ መካነ ኢየሱስ ጸሎት ቤት ውስጡ አይደለም ቅጥር ግቢው ተጨናንቆ መድረሴ ሲሆን፣ ሁለተኛው ችግር እያቅማማም ቢሆን አግዛለሁ ያለ ሙዚቃ ተጫዋች ባልታወቀ ምክንያት መቅረቱ ነበር።
ታዴ ምን ይሻላል ስለው ጊታር አመጣልሃለሁ የምታውቀውን ያህል ተጫወት አይዞ ጌታ ይረዳሃል አለኝ። በኋላ ከኔ ጋር ሌላ የተጋበሰው ዘማሪ ዳንኤል አጎናፍር የአማኑኤል ባፕቲስቱ መሆኑን አየሁ። ዳንኤልን በመጠኑ አውቀዋለሁ። የ4 ኪሎ አማኑኤል ባፕቲስትም እንደ ሁለተኛ ቤት እየተለማመድኩት ነበር። በኋላም ዳንኤል ለምን በአንተም ጊዜ በእኔም ጊዜ ሁለታችንም አንተጃጀብም አልኩት። በዚሁ ተስማማንና በውሰት የመጣልኝን ጊታር አንድ ድምጽ ላይ ደጋግሜ እየመታሁት ጎምለል ያለው ዳንኤል ከጎኔ ሲቆምልኝ ፍርሃቴ በመጠኑ ለቆኝ መዘመር ጀመርኩ። የመጀመሪያው መዝሙሬ ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም የምትለዋ ነበረች። የሚገርመው ይቺ መዝሙር ከዚያ ጊዜ ጥቂት ቀደም ሲል እዚያው ሆስቴል ህንጻ ላይ ካልተሳሳትኩ እነ ወንድም ንጉሴ ቡልቻ ይመስሉኛል የሚኖሩባት አንዲት ክፍል ነበረችና በዚያች ክፍል አርብ የሚደረግ የዩኒቨርሲቲው ተማሪዎች አዳር ጸሎት ላይ እንዳገለግል ተጋብዤ በሄድኩበት ሌሊት በህብረት ጸሎት ላይ ተንበርክከን እያለን የተቀበልኳት ዝማሬ ነበረች። እግዚአብሔር በሌሊት መዝሙርን ይሰጣል ተብሎ የለ። እዚያችው ግቢ የተገኘች መዝሙር በዚያው ግቢ የሚደረግ ኮንፈረንስ ላይ ዘመርኳት። በፍርሃት የሚወጣውና የሚያቃጭል የሚመስል ድምጼ በመንፈስ ቅዱስ ተዳሰሰና መዝሙሩ ወጣት የኮንፈረንሱ ተሳታፊዎችን ሁሉ ደስ አሰኘ። አገልግሎቱ እግዚአብሔር ዋጋ እንደሰጠውም ተሰማኝ። ከምን ጊዜውም ይልቅ ተበረታታሁ። ዳንኤልም ዘመረ፣ ቃሉም ተሰበከ። የጉባኤ መዝሙርም አዝማች መሆኑን አትርሱ በድምቀት ተዘመረ። ጉባኤው ሲጠናቀቅና በጎን በኩል ባለው የህንጻው በር ስንወጣ ማለፊያ መንገድ እስክናጣ ድረስ ብዙ ወጣት ተሳታፊዎች በእንባ ጭምር እያቀፉ ይስሙኝ ነበር። ይህንን በዝርዝር የምጽፈው ታሪክ ስለሆነ እንዳይቀር ብዬ እንጂ ዓላማዬ ስለመደነቅ ለማውራት አይደለም። እልፍ ስልም አንድ ላይ ስብስብ ብለው ከቆሙ ወጣቶች መካከል እግዚአብሔር ሌላ ደረጃ አስነሳልን ሲሉ ሰማዋቸው። እንተዋወቅም አሉኝ። ደረጃ ያኔም ቢሆን ዛሬም በድምጽም በዜማና ግጥምም ለየት ያለ ጸጋና ተስጦ ያለው እንደመሆኑ እኔ ደግሞ ገና ጀማሪ በመሆኔ የማይወዳደሩ ነገሮችን ማስተካከል መስሎ ታየኝ። የአገልግሎቱ በር እየሰፋ መሄዱ ግን የጌታ ሥራ ነበርና በእናንተ የጀመረውን ሥራ እስከ ክርስቶስ ቀን ድረስ ይፈጽመዋል ተብሎ የለ። የተማሪዎቹ ኮንፈረንስ ተሳታፊዎቹ ከየክፍለ ሀገራት ትምህርት ቤቶች ተወክለው የመጡ ይገኙበት ስለነበር ሲመለሱ ስሜን ወደ የመጡበት ይዘውት ሄዱ። እስከ ዛሬ ድረስ ተከፍቶ የቀረው የአብያተ ክርስቲያናት የአገልግሎት በር እንዲከፈትልኝም ምክንያት ሆነ። መዘምራኑ እየቆዩ የእግዚአብሔርን ጅምር ሥራ ማየት ጀመሩ መሰለኝ። አብሬያቸው በማገልገል እንድቀጥል ፈቀዱልኝ። ብዙ መዝሙሮችንም ለሁላችንም ጌታ ሰጠን። ቀደም ሲል ያነሳሁት የስደት እሳት ወላፈኑ ከሩቅ መጋረፍ ሲጀምርም ይህንን ወራሪ የኮሚኒዝም አምላክ የለሽ መንፈስ ፊት ለፊት የሚቋቋሙ መዝሙሮችን በህብረት ዘመርን። ውጫዊውን የክህደት መንፈስ እየተቃወምንም አማኞችን ለማበረታታት የተሰጡን ቀደም ሲል የጠቀስኳቸው መዝሙሮችን ተቀብለን ለመዘመርም በቃን። ኢየሱስ ሙሉ ነው፣ ሁሉም በሁሉ ነው፣ የኛ እምነት ማነስ እንጂ እርሱ ምን ጎደለው የሚል መዝሙር ተቀብለን አስቀድሞ በግማሽ ሶሎ በኋላ ግን ሙሉ በሙሉ መዘምራኑ ዘመሩት። ይህም ትልቅ በረከት ነበር። የምሳሳልኝ የምትወደኝ ከማንም ይልቅ የምትቀርበኝ የምትጠብቀኝ ጠዋት ማታ ጠላቴን በስውር የምትመታ የምትበቀልልኝ ደመላሼ ስም ብሩክ ይሁን ወንድም ጋሼ የሚል የግል ሁኔታዬን የገለጽኩበትን መዝሙር በግማሽ ሶሎነት ዘመር ነው። አንደኛው የመዘምራን አባል ኢየሱስ ጌታችን እንጂ ወንድማችን አይደለምና ይህ መዝሙር ልክ አይደለም ይታረም ብሎ አልመለስም አለ። እኛ በጸጋ የእግዚአብሔር ልጆች ስለሆነን ኢየሱስም የባህሪ ልጅ ስለሆነ ታላቅ ወንድማችን ከመሆን ምን ይከለክለዋል አልኩ። በኋላም በቃል የበረታው ንጉሴ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ የሚለውን
የሮሜ 8:29 ቃል በመጥቀስና ሌሎችም አንዳንድ ማስረጃዎችን ከቃሉ በመጥቀስ ልናስረዳው ታገለን። ያ ወንድም ግን ልክ አይደለም በሚለው ሐሳቡ ጸና። በኋላም እንግዲህ ይህን መዝሙር እኛ እንዘምረዋለን፣ አንተ ያኔ እንዴት ታደርጋለህ ሲባል ወንድም ጋሽ የሚለው ቃል ላይ ስንደርስ እኔ ዝም እላለሁ ሲል መዘምራኑ ሁሉም ሳቁ። ወንድማችንም ይበልጡን አዘነ። መዝሙሩም በታሰበበት ሁኔታ ተዘመረ። ቀደም ሲል ለመዘምራን የተሰጠ መዝሙር ሰጪው ወይንም ደራሲው በሌላ ቦታ ለብቻው አይዘምረውም የሚለውም ውሳኔም ቀስ በቀስ እየላላ ስለመጣ ለብቻዬ ስወጣ ዘምረው ነበርና ለብዙዎች በረከትና በእንባም ጭምር የሚደመጥ ነበር። በእርግጥም በ12 ዓመት ዕድሜ ከወላጆቼ እጅ የተረከበኝ በ16ኛ ዕድሜ ገደማ ከዚያ አስከፊ የዘሮች ውቃቢ ስራት የፈታኝና አባትም እናትም ሆኖ ያሳደገኝ ጌታ ጠላቴንም በብዙ ጥፍ መበቀል ብቻ ሳይሆን ወደፊት የማነሳው የወላጆቼንና ዘመዶቼን ታሪክ ጭምር የለወጠ ጌታ ሌላ ማን ብዬ ልጠራው ኖሯል? በስደቱ ሰሞን እንዲህ ያለን 1974 ዓመተ ምህረት ደረሰን። በዚህ የስደት ዋዜማ ላይ በየቦታው በክፍላተ ሀገራትም ጭምር እየተጓዝኩ አገለግል ስለነበር በሄድኩበት ሁሉ ለምን መዝሙሮች በካሴት ታያወጡም የሚል ጥያቄ ቀርብልኝ ነበር። ያለብኝ ችግር በዚሁ እየሰፋ በሄደው የሶሎ ዝማሬ አገልግሎት የተነሳ ከመዘምራን ቡድኑም ይሁን ከቤተ ክርስቲያኒቱ መሪዎች ጋር ያለኝ ግንኙነት ገመዱ ቀጠን ብሎ ነበርና ይህን የሚባለውን መዝሙር የማሳተም ሥራ ማን ይለኛል የሚለው ነበር። ደግሞም የመዘምራኑ መዝሙሮች በካሴት እንዲቀዱ እቅዱ ስለነበረ የኔን ጥያቄ ማንም አስተናግድልኝም ብዬ ችላ አልኩ። በኋላ ግን ከግራና ከቀኝ እየገፋ መጣና ለቤተ ክርስቲያኒቱ አስተዳደር ደብዳቤ ጻፍኩ። አስተዳደሩም መጀመሪያ የመዘምራኑ መዝሙር ይቀዳና ያንተ ቀጥሎ ይታያል የሚል ምላሽ ሰጠኝ። የመዘምራኑን መዝሙር ቅጂ ሂደት ተከታትዬ እንድጨርስም ለኔው ኃላፊነት ተሰጠኝ። መዝሙሮች ተመርጠው ተጠኑ። በ4 ኪሎ ቅዱስ ሥላሴ ካቴድራል ግቢ ውስጥ ከቀደመው የኢትዮጵያ መጽሐፍ ቅዱስ ማህበር ጽሕፈት ቤት ጀርባ ላይ የካቴድራሉ ንብረት የሆነ የድምጽ መቅረጫ ስቱዲዮ ነበር። ይህን ስቱዲዮ ጠቆመኝ ወንድም ብስራት ወርቁ የመሰረተ ክርስቶስ መዘምራን አባልና የቤተ ክርስቲያኒቱ ካሴት ሚኒስትሪ ሰራተኛ በኋላም ጥሩ ወዳጅ የነበረ ወንድም ነበር። ያላነሳሁት ጉዳይ የመንግስት ሳንሱር ጉዳይ ነው። በዚያን ዘመን በካሴት በመጻፍና በማናቸውም የመገናኛ ዘዴዎች ለህዝብ የሚቀርብ መልእክት ሁሉ በማስታወቂያ ሚኒስቴር ልዩ የሳንሱር ክፍል ውስጥ ማለፍ ነበረበት። የሶሻሊስት ደርግ መንግስት ከሚከተለው ርዕዮተ ዓለም ጋር አይጣጣሙም የሚላቸውን አስተሳሰቦች ሁሉ ለዚሁ ዓላማ ባስቀመጣቸው አበጣሪዎቹ አማካይነት አበጥሮ ውድቅ ያደርጋቸዋል። የኢትዮጵያን መሬት ከዳር እስከ ዳር አረንጓዴ ምንጣፍ ለማድረግ ወይንም ለማስመሰል በትጋት ይሰራ የነበረው የደርግ መንግስትና የራሻን፣ የሰሜን ኮሪያን፣ የምስራቅ ጀርመንን ብልጽግና ለኢትዮጵያ ህዝብ እውን ለማድረግ ይገሰግስ የነበረ አብዮቱ ልክ ነው ያሉት ሁሉ ልክ ነበር፣ ልክ አይደለም ያሉትም ሁሉ ደግሞ ልክ አልነበረም። የብርሃነ ወንጌል መዘምራን መዝሙር በኋላም የኔው ብዙም ያልበሰሉ የልጅነት ዕድሜ የመዝሙር ግጥሞች በዚሁ የማስታወቂያ ሚኒስቴር ሳንሱር ክፍል መበጠር ነበረባቸውና መዝሙሮቼን በሙሉ የመዘምራን ቡድኑ ነባር አባል በነበረችው ሙሉነሽ እሸቴ ሙሉዬ በታይፕ አስተይቤ በመሄድና ለቀናት ያህል በመመላለስ የሚወድቀው ወድቆ የሚያልፈውም አልፎ የመዘምራኑ መዝሙሮች ለቅጂ በቁ። የሚገርመው ግን በልምምዱ ወቅትና ስቱዲዮም ከገባን በኋላ
ፊት ለፊት ቆሜ መምራት ስለነበረብኝ የኔ ድምጽ ከማይክሮፎኑ ውጪ ነበር። በመዘምራኑ ካሴት ውስጥ የኔ ድምጽ የለበትም ማለቴ ነው። የሆነ ሆኖ በስነ ጽሑፍ ደረጃው በሳል መልእክቶችና በሙዚቃም ጥራት የተዋጣለትና ጥርት ብሎ የሚሰማ አልበም ወጥቶ ተሰራጨ። ዛሬ በስንት ሰው እጅ እንደሚገኝ ግን አላውቅም። ሁሉም ሰው ፈልጎ ቢያዳምጠው ግን እንዴት ጥሩ ነበር። እንግዲህ መቅደም የነበረበት የመዘምራኑ ካሴት ቀረጻ ተጠናቀቀ። ቀጥሎ ይታየልሃል ተብሎ በይደር የቆየውን የሶሎ መዝሙር ቀረጻ ጉዳይ ግን በመሪዎቹ ፈቃድ ሳያገኝ ቀደም ሲል እንዳወሳሁት የቤተ ክርስቲያኒቱ ሕንጻ ተዘግቶ አገልግሎቱ ተበታተነ። በመጋቢውና በሌሎች መሪዎች መካከል የተፈጠረውን አለመግባባት ከመሃል ሆኖ ለማጣራት የተሰየመው ኮሚቴ አባላትን በከፊል የያዘና የቀድሞዎቹ መሪዎች ያሉበት ቡድን በስደቱ ወቅት መጀመሪያ ላይ የቤተ ክርስቲያኒቱ አመራር አካል ሆኖ ተሰየመ። ቤተ ክርስቲያኒቱን በቤት ለቤት አገልግሎት ለማያያዝ ጥረት ያደርጉ ነበር። ከመሪዎቹ ሌላ ንጉሴ ገበታ፣ በቀለ ዓለሙና ኤፍሬም የተባሉ ወንጌላውያን መንጋውን ከየሰፈሩ እየፈለጉ በትናንሽ ቡድኖች ያሰባስቡ ነበር። መቼም በስደቱ ዘመን የነበሩ የወንጌላውያን አብያተ ክርስቲያናት ወንጌላውያን መስዋዕትነት በራሱ አንድ መጽሐፍ የሚጽፍ ሰው ቢገኝ የዛሬዎቹ መጋቢያን ሐዋርያትና ነቢያት ተብለን የተሰየመን ሁሉ ስነ መለኮት ትምህርት ቤት መሄድ ሳያስፈልገን ስነ መለኮቱን በተግባር እንማረው ነበር። ወንጌላዊ የሚለውን ማዕረግ ለመቀዳጀት ብዙ መስራት አለባቸው በሚል አስተሳሰብ የወንጌላዊ ደሞዝ ለማግኘትም በደንብ መታሸት ይገባቸዋል በሚል አመለካከት አላስፈላጊ ዋጋ ይከፍሉ ነበር። ሆኖም ስደት የበተነውን ምእመን እግር በእግር ተከታትለው በመድረስ መዝግበው በየሰፈሩ የጥናት የጸሎትና የአምልኮ ፕሮግራሞችን አደራጅተው ነፍሳትን ወደ ክርስቶስ አምጥተውና አስተምረው አጥምቀው አሳድገውም ለመሪነት አብቅተው የዛሬዎቹን ቤተክርስቲያናት ያሳዩን ወንጌላውያን ብዙዎቹ ረሃብተኞች፣ ለእግራቸው ጫማና በቂ ልብስም ያልነበራቸው ነበሩ። አንዳንድ ምእመናን አስራታቸውን አምጥተው አስራት የወንጌላውያን ቀለብ ስለሆነ ለምን አትጠቀሙበትም እያሉ ሲያማክሯቸው አስራት የሚገባው ወደ ቤተክርስቲያን ጎተራ እንጂ ወደ ወንጌላውያን ኪስ አይደለም እያሉ ወደ ሽማግሌዎችና ዲያቆናት ሲመሯቸው አስታውሳለሁ። ሽማግሌዎቹም ቢሆኑ ቀን በሥራ ግዴታቸው ሲደክሙ ውለው ማታ ከወንጌላውያኑ ጋር እንደ አንድ የወንጌልና የነፍሳት ባላደራ በሁሉም መስክ ይደክሙ ነበርና ለዚያ ዘመን ሽማግሌዎች ለብዙዎቹ ታላቅ አክብሮት አለኝ። የብርሃነ ወንጌል ቤተክርስቲያንን መልሶ ለማደራጀት ሽማግሌዎቹና ወንጌላውያኑ በተመሳሳይ ሁኔታ መስዋዕትነት የተሞላበት ጥረት ያደርጉ ነበር። ዳሩ ግን ቀደም ሲል በመጋቢውና በወቅቱ መሪዎች መካከል ተከስቶ ለብዙ ጉዳት የዳረገን ጠብ ቀድሞ የነበረውን መተማመንና ቤተሰብነት አጥፍቶ የሱ ወገንና የነሱ ወገን በሚል በሁለት ጎራ ፈረጀን። አለመግባባቱም ከሮ ልዩ የአባላት ስብሰባ በተጠራበት እሁድ ከአምልኮ በኋላ ስለመጋቢው ልዩ ዘገባ በትልቅ ጥራት ከቀረበ በኋላ አንዳንድ እናቶች ስብሰባውን ጥለው ለመውጣት ፈቃድ ይጠይቁ ነበር። ሌሎችም በተቀመጡበት እንባቸውን ያፈሱ ነበር። የደፈረም እጅ አውጥቶ ጥያቄና አስተያየት ይሰነዝር ነበር። እኔም እንደ አቅሜ ሁለት ጥያቄና አስተያየት ቢጤ አሰማሁ። ጥያቄ መሰል አስተያየቶችም አንደኛ፣ መጋቢውና መሪዎቹ ባለመግባባት ይህን ያህል ረጅም ጊዜ ስታሳልፉ ችግሩ ተባብሶ እዚህ ደረጃ ከመድረሱ በፊት ለምን አገልጋዮችን ሰብስባችሁ አላማከራችሁም የሚል ሲሆን፣ ሁለተኛ ደግሞ መጽሐፍ ቅዱስ ወንድም ቢበድል ለብቻው ወቀሰው፣ ባይሰማ ሁለት ሰዎችን ካንተ ጋር ውሰድ፣ እነዚያንም ባይሰማ ለቤተ ክርስቲያን ንገራት፣ ቤተ ክርስቲያንን ባይሰማ እንደ ቀራጭና አረመኔ ይሁንልህ ማቴዎስ 18:15-18 ይላል። እና እናንተ መግባባት ሲያቅታችሁ በተመረጡ ሰዎች ከዚያም በአገልጋዮች ስብሰባ መሆን ሲገባው ለምን በቀጥታ ለአባላት ስብሰባ በቃችሁት የሚል ነበር። ለዚህ ጥያቄ የሚሆን አስተያየት በጎም ይሁን በጎ ያልሆነ መልስ ተመልሶ እንደሆነ አሁን አላስታውስም። ቀጣዩን ግንኙነት አደጋ ላይ ጣለው መሆኑን ግን በኋላ ማየት ቻልኩ። ምእመናኑ ለአምልኮ ለመጽሐፍ ቅዱስ ጥናት የሚሆን በህብረት የጌታን ራት ለመውሰድ በማስታወቂያ ሲጠሩ እኔ አልሰማም ነበርና ብቻዬን እየሆንኩ እንደሆነ አወቅኩት። መዝሙሮችን በካሴት ማስቀረጽ ሐሳቡም ለሚቀጥሉት 2 ዓመታት ያህል ተረሳ።
የምዕመናኑ ጥያቄና ግፊት ግን እየጨመረ ነበር። የደረጃ ከበደና የተስፋዬ ጋቢሶ በኋላም ላይ የሸዋዬ ዳምጤ ዝማሬዎች መላዋን ኢትዮጵያ እያረሰረሱ ነበር። ምዕመናን በግልም ይሁን በህብረት ለጸሎት ሲንበረከኩ ከነዚህ ወንድሞች ያንዳቸው ዝማሬ በቴፕ ሪከርደር በትንሹ ይከፈትና ህዝቡን ባውን እያፈሰሰ ይማልደባቸዋል፣ ጌታንም ያመሰግንባቸዋል። አንዳንድ የቤተሰብና አካባቢ ህብረት አምልኮ ሲደረግም መሪው በጸሎት ከፍቶ አዝማች ያዘምረና አሁን ወንድም እገሌ በመዝሙር ያገለግለናል ብሎ በአካል እዚያ ያለ ዘማሪ ሳይሆን በቴፕ ውስጥ ያለ የካሴት መዝሙር ይከፈትና አንድ ሁለቱን ካስደመጠ በኋላ ስለሰማነው መዝሙር እግዚአብሔርን እናመሰግናለን፣ ዘማሪውንም ጌታ ይባርክ፣ አሁን ደግሞ የእግዚአብሔርን ቃል ከወንድም እገሌ እንሰማለን ብሎ አሁንም በአካል የሚቆም ሰባኪ ሳይኖር የተቀረጸ ስብከት ይከፈታል። ስብከቱ እንዳበቃም ሁለተኛውን ዙር መዝሙር እንሰማለን ብሎ ቴፑን ይከፍተዋል። ከሁለት መዝሙሮች በኋላ ቴፑ ይዘጋና በጸሎት ጨርሶ ህዝቡን ይሸኛል። ይህንን እንግዲህ መዝሙርም ዘማሪም ሲዲም እንዳፈር ከሆነበት ከዛሬው ጊዜና ዛሬ ዝማሬዎች ከሚደመጡበት ሁኔታና ቦታ ጋር አስተያዩት። እንግዲህ ይህን የምዕመናን ጥማት በየጊዜው ስለማይና ጥያቄውን በብዛት ስለሚቀርብልኝ ነበር ቤተክርስቲያኔን ያስቸገርኳት። ሆኖም ጉዳዩ ከማይነሳበት ደረጃ የወደቀ መሰለ። ከብዙ ደጅ ጥናት በኋላ የተወከለው መሪ እኛ ጸጋን በመሸጥ አናምንም አለኝ። ታዲያ መጽሐፍ ቅዱስ ለምን ይሸጣል አልኩ። የሚሸጠው እኮ ቃሉ ወይም መልእክቱ ሳይሆን ወረቀትና ቀለሙ ነው አለኝ። መዝሙርም ቢሆን የሚሸጠው ጸጋውና መልእክቱ ሳይሆን ካሴቱና ለቅጂ ወጡ ልዩ ወጪዎችን ለመመለስ ነው። ደግሞም እኮ ቤተክርስቲያን ሽያጩን መልሳ ለአገልግሎቷን የምታውለው የሚሉ ማብራሪያዎችን በሰጥም ተቀባይነት አላገኘውኝምና ትቼው በተከፈተልኝ በር ማገልገሌን ቀጠልኩ። ከእናት ቤተክርስቲያኔ ጋር የነበረኝ ግንኙነትም መላላቱ እየተሰማኝ ሄደ። ስደቱ አይሎም ጸሎት ቤቶች ሳይዘጉ በፊት ከ1973 ዓ.ም ጀምሮ ኦሎምፒያ አካባቢ ባለው የመሰረተ ክርስቶስ አጥቢያ የረቡዕ የጸሎትና የፈውስ ስብሰባ ላይ እየተጋበዝኩ በተደጋጋሚ ያገለግል ነበርና ይህችን ቤተክርስቲያን ተላምጃታለሁ። በዚያ መነቃቃት ውስጥ ወደ ጌታ ከመጡት መካከል የታወቁ ሙዚቀኞች፣ የአየር መንገድ ሆስተሶች፣ የመንግስት ባለስልጣናትና ባለሀብቶች ይገኙበታል። እነኚህን የህብረተሰብ ክፍሎች የያዘ አንድ ትልቅ ቡድን በመሰረተ ክርስቶስ የእንግዶች ማረፊያ የዛሬው የቤተክርስቲያኒቱ ዋና ጽሕፈት ቤት ውስጥ ሳምንታዊ የአዳር ጸሎት ስብሰባ የሚያካሂድ ሲሆን የስብሰባው አስተባባሪ አቶ አስራት ገብሬ የሜኖናይት የልማት ድርጅት ዳይሬክተር ነበሩ። ከተሳታፊዎቹ መካከል ሙሉቀን መለሰ፣ ሪዳ ኢብራሂምና ዳዊት ካሳ የተባሉ ሙዚቀኞች፣ እነ ሙሉና ምህረት ዙፋን የተባሉ ሆስተሶች፣ እነ ኃይሉ እውነቱ፣ ወንድም አብርሃምና ባለቤቱ ሃኒ፣ እነ ጸጋዬ ጳውሎስ ባለቤቱ ትዝታ፣ እነ ክንፈና ባለቤቱ አሰገደች፣ እነ ጁስቲኖ ወይንም ሊቶ ማተሚያ ባለቤቱ መንበረ፣ ሰላማዊት ሳሜ የኮቴጅ ሬስቶራንት ባለቤትና ሌሎችም አያሌ አዲስ የወንጌል እውነት ተማሪዎች ይገኙበታል።